የአሜሪካና የኢራን ፍጥጫ ወዴት እያመራ ነው? ኬቢ ግሎባል ኢንፎ ልዩ ዘገባ። ሰላም ጤና ይስጥልኝ የኬቢ ግሎባል ኢንፎ ቤተሰቦች። በመካከለኛው ምስራቅ የቀውስ ደወል ከመቼውም ጊዜ በላይ አደገኛ ደረጃ ላይ ደርሷል። አሜሪካ ግዙፍ የጦር መርከቦቿን ወደ ቀጠናው አስጠግታለች። ኢራን በበኩሏ እያስጠነቀቀች ትገኛለች። ዛሬ በልዩ ዘገባችን ጦርነቱ ከተቀሰቀሰ ዓለም ምን ሊገጥማት ይችላል? የኢራን ሚሳኤሎችና የአሜሪካ ቢቱ ቦምብ አውሮፕላኖች ፍጥጫስ ውጤቱ ምን ይሆን? የሚሉትን ነጥቦች በዝርዝር እንመለከታለን። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ ደርሷል። በተለይም በ2025 ሰኔ ወር ላይ የኢራን የኒውክለር ማዕከላት ጥቃት ከተሰነዘረባቸው በኋላ ቴህራን ለከፍተኛ የአጸፋ እርምጃ መዘጋጀቷን እየገለጸች ነበር። ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ፈጽሞ ሊኖራት አይገባም በሚል ያስቀመጡት ቀይ መስመር የዲፕሎማሲውን በር ዘግቶ የባሩድ ሽታውን አኑሮታል። አሜሪካ በቴክኖሎጂ የታጀበ የአየር የበላይነት አላት። በተለይ ለራዳር የማይታየው ቢቱ ስቲልዝ ቦምበር የኢራን ተራራዎች ውስጥ የተደበቁ የኒውክለር ማዕከላትን ሰንጥቆ የመምታት አቅም አለው። በሌላ በኩል ኢራን በሺዎች የሚቆጠሩ የባላስቲክ ሚሳኤሎች፣ የድሮን መንጋዎች በማሰማራት የአሜሪካ ጦር ሰፈሮችንና የእስራኤልን ከተሞች ማውደም የምትችልባቸው አማራጮች አዘጋጅታለች። እስራኤልን በበኩሏ አዲሱን የአይረን ቢም የላዛር መከላከያ ዘዴ በመጠቀም የሚሳኤል ናዳውን ለመመከት ዝግጁ መሆኗን ገልጻለች። ጦርነቱ ቢጀመር በሁለቱ ሀገራት ብቻ አይወሰንም። በሊባኖስ የሚገኘው ሂዝቦላ፣ በየመን የሚገኙ ሁቲዎች፣ በኢራቅ ያሉ ታጣቂዎች ከኢራን ጎን በመሰለፍ ቀጠናውን ወደ እሳት ቀለበት ይቀይሩታል። በሌላ በኩል ብሪታንያና ሌሎችም የምዕራብ ሀገራት ከአሜሪካ ጎን መቆማቸው አይቀሬ ነው። ይህ ከሆነ ደግሞ የዓለም የነዳጅ አቅርቦት የሚተላለፍበት የሆርሙዝ ሰርጥ ይዘጋል። የነዳጅ ዋጋ በከፍተኛ ደረጃ ይንራል። ዓለም አቀፍ የኢኮኖሚ ቀውስ፣ የጅምላ ስደት ይከተላል። በአጠቃላይ የአሁኑ የኢራንና የአሜሪካ ፍጥጫ ለዓለም ሰላም ትልቅ ስጋት ሆኗል። ጦርነቱ ከተጀመረ አሸናፊ የሌለበትና የሰው ልጅን እልቂት የሚያፋጥን እንደሚሆን ተንታኞች ያስጠነቅቃሉ። ዓለም አቀፍ ማህበረሰቡም ወደ ዲፕሎማሲያዊ ጠረጴዛ እንዲመለሱ የሚጠይቁትም ለዚሁ ነው። የዛሬው ዘገባችን ይህን መስል ነበረ። ሰላም።